እስኪ ዛሬ ደግሞ አሪፍ በሆነ መንገድ ዓለምን የምታዩበት መነጽርን የሚያስተካክል ሐሳብ እናንሳ። ብዙዎቻችሁ ህይወት ውስብስብ እንደሆነች ታስባላችሁ አይደል? የሥራ ሁኔታ፣ ሪሌሽን፣ ስኬት፣ ደስታ ምናምን ውስብስብና ለማግኘት ከባድ ነው አይደል የሚመስላችሁ? ነገር ግን እንደዛ አይደለም። ህይወት በጣም በሚያስገርም ሁኔታ ቀላል ነው። እኛ ቀላል የሆኑ ምላሾችን ስለምንጠላ ነው። አስቡት እስኪ ራስን ስለመርዳት የተጻፉ መጽሐፎች ሁሉ ብዙ አትመገቡ፣ አብዝታችሁ ግን ተንቀሳቀሱ ይላሉ። እያንዳንዱ የሪሌሽን መካሪዎች ኮሚኒኬት አድርጉ፣ አንዳችሁ ለአንዳችሁ በሚገባ አስቡ፣ ተንከባከቡ ይላሉ። እያንዳንዱ የስኬት ታሪክ የሆነ ለእናንተ ትርጉም ያለው ነገር ላይ ያለማቋረጥ እንድትሰሩ፣ ሁሌም ወደፊት እንድትራመዱ ነው የሚመክረው። ታዲያ ያ ነገር ደግሞ አሰልቺ ይሆንብናል። በጣም አስቂኙ ነገር ውስብስብ ለሆኑ ጥያቄዎች መልስ ፍለጋ ስትደክሙ ህይወት ግን ቀላል መልሶችን እየሰጠች ነው። ነገር ግን ቀላል ሲባል የሆነ መጽሐፍ ገዝቶ ማንበብ አይደለም። ያ ቀላል ነገር እናንተን ስፔሻል የሚያደርግም አይደለም። ቅድም እንዳልኳችሁ ነው፣ ህይወት ቀላል ናት። እኛንን ያንን ቀላል መንገድ ፍለጋ ነገሮችን የምናወሳስበው። ታዲያ በዛሬው ቪዲዮ በህይወታችን በከፍተኛ ትኩረት ልንመለከታቸውና ልናርማቸው የሚገቡ ወሳኝ የህይወት ምዕራፎችን እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እስከ መጨረሻው ቪዲዮውን ተከታተሉ። የመጀመሪያው ስለ ጥረት እውነት ሊሆን የማይችለው ሐሳብ ነው። ቢከብዳችሁ መቀበል ያለባችሁ እውነታ ምን መሰላችሁ? አብዝታችሁ በታገላችሁና ብዙ በትግል በሞከራችሁ ቁጥር በዛው ልክ ሙከራችሁ የማይሳካ እየሆነ ይመጣል። እንቅልፍ በግድ ልተኛ ብላችሁ ከታገላችሁ በፍጹም አትተኙ። ደስታን ባሳደዳችሁት ቁጥር ከናንተ ይርቃል። አንድን ሰው እንዲወዳችሁ ባስገድዳችሁት ቁጥር እየጠላችሁ ይመጣል። አያችሁ ነገሮች እንዴት እንደሚሄዱ? ይሄ ወደ ኋላ የመራመድ ህግ ነው። አንድን ነገር አብዝታችሁ በፈለጋችሁት ቁጥር ከናንተ እየራቀ ይመጣል። ልክ በትግል እየዋኛችሁ ለመንሳፈፍ እንደሞከር ነው። ያንን ስታደርጉ በፍጥነት ትሰምጣላችሁ። ይሄ ስሌት ታዲያ ሁሉም ቦታ የሚሰራ ነው። የሚገርመው ነገር ደግሞ ይህንን ነገር ብዙዎቻችን እናውቃለን። እያንዳንዱ ስፖርተኛ አብዝቶ ካሰበ ውድድር ላይ የወረደ ብቃት እንደሚያሳይ ያውቃል። እያንዳንዱ አርቲስት አብዝቶ ማሰብና መጨነቅ የፈጠራ አቅምን እንደሚገርልም ይረዳል። ታዲያ ምን እናድርግ የሚል ጥያቄ ከተነሳ የሚያስፈልገን ከነገሮች ጋር ያልተጣበቀ ትጋት፣ ተስፋ መቁረጥ የሌለበት ተግባር ነው የሚያስፈልገን። የምትፈልጉትን ነገር አድርጉ፣ ነገር ግን አብዝታችሁ አትታገሉት። ውጤቱ ተፈጥሯዊ በሆነ መንገድ እንዲመጣ ፍቀዱለት። ሰነፉኑ ሳይሆን ዘና ብላችሁ ነገሮችን ተግብሩ ነው ሐሳቡ። ሁለተኛው ነገሮችን ስለመቆጣጠር ነው። የህይወት ሌላኛው አስቂ እውነታ ምን መሰላችሁ? ነገሮችን ለመቆጣጠር አብዝታችሁ በመከራችሁ ቁጥር በተቃራኒው ነገሮች ከቁጥጥር ውጭ እየሆኑ ይመጣል። አስቡት እስኪ የቀናችሁን እያንዳንዱን ደቂቃ እቅድ አውጥታችሁለት ቀጥሎ የሚመጣውን ውጤት ደግሞ በእርግጠኝነት ገምታችሁ ምናምን፣ ነገር ግን ህይወት ፈገግ ብላ ሌላ ያልገመታችሁትን ነገር ትወረውርባችኋለች። የምር ምን መሰላችሁ የሚሆነው? ልክ ውሃን በመዳፋችሁ ለመጨበጥ እንደመታገል አብዝታችሁ ለመያዝ በጨመቃችሁት ቁጥር በጣቶቻችሁ መሃል እየፈሰሰ ያልቃል። ጥንታዊ የሚባሉ ትዕግስተኛ ሰዎች ይህንን ጉዳይ ከ2000 ዓመታት በፊት ነበር የተረዱት። በህይወታችሁ መቆጣጠር የምትችሏቸው ነገሮች ሁለት ብቻ ናቸው። እነሱም ተግባሮችና ለነገሮች የምትሰጡት ምላሽ ወይም ደግሞ ሪአክሽናችሁ። ከዛ ውጭ ያለው ነገር በህይወት ስምሪት ውስጥ የሚገባ። የትራፊክ መጨናነቅን መቆጣጠር ትችላላችሁ? ከሆነ ቦታ መቼ መሄድ እንደምትችሉ ታውቁታላችሁ? የሰዎችን አስተሳሰብ፣ ሰዎች ለእናንተ የሚሰጡትን ክብር መቆጣጠር ትችላላችሁ? በፍጹም። ስለዚህ አጉል መታገሉን አቁሙ። የምትነዱትን ጀልባ እንጂ ባህሩን ለመቆጣጠር እንዳትሞክሩ። ሶስተኛው የደስታ ወጥመድ የምንለው ሐሳብ ነው። ብዙ ጊዜ ደስታን የማትይዙት ለምን መሰላችሁ? ደስታ ባሳደዳችሁት ቁጥር ከናንተ የሚርቅ ብቸኛው የህይወት ግብ ነው። ደስታ ልክ እንደ ድመት ነው። ችላ በሉት፣ ዘሎ ወደ እናንተ ይመጣል። ሁላችንም እዛ መስመር ውስጥ አልፈናል። ጥሩ የምንለውን ስራ ለማግኘት ስናሳድድ፣ አሪፍ ሪሌሽን፣ የተስተካከለ ሰውነት፣ ጥሩ አመለካከትን ስናሳድድ ነበር። እነዚህ ነገሮች ቢኖሩኝ ደስተኛ ሆናለሁ ብለን ነበር። ነገር ግን እዚህ ጋር ኒውሮሳይንስ አንድ አስገራሚ ነገርን አሳይቷል። አእምሯችን አንድ የደስታ መመዘኛ ነጥብ አለው። ሎተሪ አሸንፉ እስቲ።
በ6 ወራት ውስጥ ወደ ቀድሞ መስመር ትመለሳላችሁ። የሆነ አስከፊ አደጋ ቢገጥማችሁ በ6 ወራት ውስጥ ወደ ቀደመው ነገር ትመለሳላችሁ። ይኸውላችሁ ደስታ መዳረሻ አይደለም። ደስታ ከሂደት ነው የሚመጣው እንጂ የሆነ ነገርን በማሳካትና በማግኘት አይደለም። ከመስጠት እንጂ ከማግኘት አይመጣም። ብዙዎቻችን ደስታን በተሳሳተ ቦታ ነበር ስንፈልገው ይኖርነው። ታዲያ መፍትሄው ምንድነው ካላችሁ ደስታን በቀጥታ ለማግኘት ማሳደድ አቁሙ። ትርጉም፣ እድገትና አስተዋጽኦአችሁ ላይ ትኩረት አድርጉ። ያኔ ደስታ እንዳልተጋበዘ ድንገተኛ እንግዳ በህይወታችሁ ብቅ ይላል። በአጠቃላይ እውነታውን መሰላችሁ ደስታን የምትፈልጉበት የምታሳድዱበት መጠን ባነሰ ቁጥር ወደ እናንተ የሚመጣበት መጠን ደግሞ ከፍ እያለ ይመጣል ነው። አራተኛው ደግሞ 90-10 የሚባለው የስሜት ህግ ነው። 90% የሚሆነው ውሳኔያችሁ ስሜታዊ ነው። 10% ብቻ ነው ሎጂካል የምንለው ውሳኔ። ምክንያታዊ የሆነው አእምሯችሁ እየተንቀሳቀሰ አይደለም፣ ዝም ብሎ ሂደቱን እየተረከ ነው። አስቡት እስኪ የተሰማራችሁበት የሥራ ዓለም ምክንያታዊ ነው? በፍጹም። ወደዛ ዓለም እንደተጨመራችሁ ተሰማችሁ። ከዛ የተሰጣችሁን ነገር በሎጂክ አሳመራችሁት። የወደድከውን ካላገኘ ያገኘውን ወደደው ነው ነገሩ። ስለሆነ ሰው የሚሰማችሁ ያ የሚተናነቅ ስሜት ሌላም መጥራት ይቻላል። አእምሯችሁ በሚሊዮን የሚቆጠሩ ጥቃቅን የሚባሉ ምልክቶችን ነው ፕሮሰስ የሚያደርገው። ስሜቶቻችሁ ከሐሳቦቻችሁ በላይ ስማርት ናቸው። ለዚህ ደግሞ ሳይንስ አስገራሚ የሚባል ቁጥራዊ መረጃ አለው። ስሜታዊ የሚባለው የአእምሯችሁ ክፍል በምክንያታዊነት ከሚያስበው አእምሮ በብዙ ሺህ እጥፍ ፍጥነት መረጃዎችን ፕሮሰስ ያደርጋል። ልክ ስለሆነ ነገር ስታስቡ ስሜታችሁ ወዲያው የሆነ ውሳኔ ወስኗል። ያ ውሳኔ እየወሰናችሁ ሳይሆን አስቀድሞ ለሆነው ነገር ምክንያት እየሰጣችሁ ነው እንደማለት ነው። ይሄ መጥፎ ዜና ሳይሆን ጥሩ ዜና ነው። ስሜታችሁ ልክ እንደ ዳታ ነው እንጂ በሚሰማችሁ ስሜትና በምትወስዱት እርምጃ መሃል የቆመ አቅጣጫ አይደለም። ያ ቦታ ደግሞ እውነተኛ ኃይላችሁ የሚገኝበት ቦታ ነው። ስለዚህ ተጠቀሙበት። አምስተኛው ደግሞ ስለ ትውስታ ወይም ደግሞ የግላችሁ ልብ ወለድ ደራሲ ነው። ትውስታችሁ ዝም ብሎ የተመዘገበ ነገር ብቻ አይደለም። ልክ እንደ አንድ የዊኪፒዲያ ገጽ ነው። ማንም ሰው ማረምና ማስተካከል ይችላል። ዋነኛው ኤዲተር ግን እናንተ ናችሁ። የሆነ ነገርን ስታስታውሱ ወዲያው የሆነ ነገሩን ትቀይሩታላችሁ። ነገሮችን ወደ ኋላ መለስ ብሎ ማስታወስ እነዛን ነገሮች እንደፈለጉ ተጣጣፊና መስተካከል የሚችሉ ያደርጋቸዋል። አእምሯችሁ በትውስታዎች መሃል ያሉ ክፍተቶችን አሁን በሚያገኛቸው ዕውቀቶች ይሞላቸዋል። ጥቃቅን የሚባሉ ነገሮችን አሁን ባገኛቸው ልምድና ዕውቀቶች ይሞላቸዋል። እናም እውነት የሚመስሉ ስሜት የሚሰጡ እንዲሆኑ ያደርጋቸዋል። የሆነ አጋጣሚንና የሆነ እውነትን አይደለም የምታስታውሱት። ያንን ነገር ያስታወሳችሁበትን ጊዜ ነው አሁን የምታስታውሱት። ይህን ነገር እንግዲህ ሳይንቲስቶች በተደጋጋሚ ማረጋገጥ ችሏል። በሙከራው ሂደት የተሳሳቱ ትዝታዎችን አስገብተው ሰዎች ግን እነዛ ነገሮች ትክክለኛ ትውስታዎች እንደሆኑ አምነውላቸዋል። ታዲያ እዚህ ጋር ያለው እድል ምን መሰላችሁ? ትውስታዎች መታረምና መስተካከል የሚችሉ ከሆነ የራሳችሁን ታሪክ በድጋሚ አስተካክላችሁ መጻፍ ትችላላችሁ ማለት ነው። በመዋሸት አይደለም እኮ፣ ነገር ግን የትኛው የታሪኩ ክፍል መታረም እንዳለበት በመምረጥ ነው። ስለዚህ በትኩረት ምረጡና ያንን ለማስተካከል ደግሞ አእምሯችሁን አለማምዱ። ስድስተኛው 80-20 የሚባለው የህይወት መመሪያ ነው። ህይወታችሁን ወደምትፈልጉት መስመር መለወጥ ትፈልጋላችሁ? ስለዚህ ይህንን ነገር በሚገባ ተረዱ። 20% የሚሆነው የምትፈጥሩት ነገር የምታገኙትን ውጤት 80% ይወስናል። የተቀረው ቅንጦት የሆነ ጩኸት ነው። እስኪ አሁን ያላችሁን ህይወት ተመልከቱት። 20% የሚሆነው ሪሌሽናችሁ 80% ደስታን ያመጣል። 20% የሚሆነው ስራና ኃላፊነታችሁ 80% የሚሆነው ዋጋ ይዞ ይመጣል። 20% የሚሆነው የዘወትር ልማዳችሁ 80% የሚሆነውን ችግር ይዞ ይመጣል። ይሄ የሂሳብ ስሌት እንግዲህ ሁሉም ቦታ ያለ ነው። ቢዝነስ ብትሉ 20% ደንበኞች 80% ትርፍን ያመጣሉ። ቁም ሳጥናችሁን ተመልከቱት እስኪ። ካላችሁ ልብሶች መካከል 20% የሚሆኑትን 80% ለሚሆን ጊዜ ደጋግማችሁ ትለብሱታላችሁ። ህይወት ውስጥ ፍትሃዊነት የለም። ስለዚህ 20%ችሁን በሚገባ ለዩ። የትኛው ሪሌሽን ነው ኢነርጂያችሁን ከፍ የሚያደርገው? የትኛው ልምድ ነው የተለየ ትርጉም ያለው የሚለው ለዩ። 80% ላይ አታተኩሩ፣ እሱ ብዙም አያሳስብ። መራሩ እውነታ በዚህ ስሌት መሰረት አብዛኛው የምታደርጉት ነገር ኪሳራና ትርጉም አልባ ነው። ትርጉም የሌላቸውና የማይጠቅሙ እንዲሁም ደግሞ
በሕይወታችሁም ብዛም ለውጥ የማያመጡ ልማዶችን፣ ውሳኔዎችን፣ ሐሳቦችና እርምጃዎችን ዛሬውኑ አስወግዱ ማለት ነው። ሰባተኛው እንግዲህ የልማድ አዙሪት የምንለው ነው። በነገራችን ላይ መጥፎ ልማድ አይደለም ያላችሁ፣ መጥፎ ሽልማት የሚያመጣ የልማድ አዙሪት ነው ያላችሁ። እያንዳንዱ ልማድ ተመሳሳይ ድግግሞሽን ነው የሚከተለው። ማህበራዊ ሚዲያ ላይ ማዘውተር፣ ከዛ የሆነ አደንዛዥ ነገርን መተዋወቅና መጠቀም፣ የጭንቀት ስሜት መሰማት፣ ከዛ ሰውነታችሁን የሚጎዳ ምግብ መመገብ፣ ጊዜያዊ ምቾት ላይ መውጣት፣ ከዛ ውጤቱ ወይም ደግሞ ሽልማቱ ደግሞ አእምሯችሁ ሰነፍ መሆን፣ ልማዳችሁ የጉዳችሁም የጥቀማችሁም አያገባኝም ማለትን ያመጣል። ታዲያ እዚህ ጋር መንቃት ያለባችሁ ምኑ ላይ መሰላችሁ? ልማዶችን ማጥፋት አትችሉ። የምትችሉት ያንን ልማድ በሌላ ልማድ መተካት ነው። ለምሳሌ ጨነቃችሁ እንበል። ስለዚህ የማይጠቅም ምግብ መብላትን 10 ፑሽአፕ በመስራት ቀይሩት። ከዛ ተመሳሳይ የሆነ ከጭንቀት የመላቀቅ ውጤትን ታገኛላችሁ። 40% የሚሆኑ ሰዎች ቀናቸውን በዘልማድ ነው የሚያሳልፉት። ስለዚህ ቀናችሁን አዙሪታችሁን በማስተዋልና በትኩረት ዲዛይን አድርጉ። ይህንን ነገር ደጋግሙት። የሚጎዳችሁን ልማድ በሌላ ቀይሩት። ያኔ ብዙዎች ከሚታሰሩበት፣ ብዙዎችም መውጣት ከማይችሉበት እስር ቤት ነፃ ትወጣላችሁ። እስኪ ነገሩን እናጠቃለን። በህይወት ውስጥ የምታመልጡባቸው ወሳኝ የሚባሉ 3 የህይወት ኮዶች አሉ። የመጀመሪያው መቆጣጠር የማትችሉትን ነገር አምናችሁ ተቀበሉ የሚል ነው። ሁለተኛው ደግሞ መቆጣጠር የምትችሉትን ነገር ደግሞ ማስተር አድርጉት፣ ተራቀቁበት፣ አክሽንና ሪአክሽናችሁን በደንብ ምሩ የሚል ነው። ሶስተኛው ደግሞ ትንንሽ የሚባሉ ለውጦችና ሂደቶችን በየቀኑ ያለማቋረጥ ፍጠሩ ነው። ያኔ አእምሯችሁ እንዴት እንደሚሰራ ይገባችኋል። ደስታ ለምን ከናንተ እንደሚደበቅ ይገለጥላችኋል። ልማዳችሁ እንዴት እንደሚፈጠር ይገባችኋል። እንዲሁም ደግሞ ትክክለኛ ኃይላችሁም የት ማግኘት እንደምትችሉ ይገለጥላችኋል ማለት ነው።